ሰላም እንዴት ናችሁ? ተረፍሽ ወይ አትሉ? አዎ እኔ ተርፌያለሁ። የቀለበት ፕሮግራሙ ግን አልተረፈም። ተቋረጠ። ከወደኩበት ስነሳ ራሴን ሆስፒታል አገኘሁት። እንደነቃው ልጅቷ አልኩ ከራስ ምታቴ እየታገልኩ። እቴቴ በፍጥነት ልጅቷ ሰይጣኑ ማለትሽ ነው? እሱ ተይዞ እየተጠመቀ ነው። ብቻ አንቺ ደህና ሁኚ። ጥያቄ ነበረኝ። አይ አንቺ ደግሞ እንግዲህ ሰይጣን 40 ክንድ እንዲርቅ በስማም ተብሎ ይባረራል እንጂ አይጠራም። ይሄ መቻጣውሻ መልሽን አሉና እቴቴ በጆሮዬ ጠጋ ብለው ያው ይህን የመሰለ ሃይማኖተኛ ጭምትሊ ትገፊና ራሴው ነኝ እግር ተወርቻ ስሬ እጣበልምዶልሽ ወየው ብያለሁ። ነብራየኝ በይ። ከቴቴ ቀጠል አድርገው ንጉስ አባቴ የሚላቸው ሰው ቆጣ ብለው አይ ልጅ ንጉስ ልጅቷ እኮ ጥርጣሬ ያለባት ብዬ ነበር። ሰይጣኑ የፈተነን የሷን ጥርጣሬ ተጠቅሞ ነው አሉት። ሰውየው ንጉስ ካስተዋወቀኝ ጀምሮ አልወደዱኝም። ለምን አትሉ? ንጉስ ለሰውየው የሚሰጣቸው ቦታ ከባድ ነው። የሚያደርገውን ነገር ሁሉ እሳቸው መፍቀድ አለባቸው። የሆነ ቢሮ ሊሄድ ነው፣ አባቴን ላናግራቸው፣ መቼ ቀን ከኔ መገናኘት እንዳለበት ሁሉ በእሳቸው ፈቃድ ነው። እናም ከቀለበቱ በፊት ኑዛዜ ማድረግ አለባችሁ አሉና የራሴ ንስሐ አባት ቢኖረኝም ላለመከራከር እሺ አልኩ። እንደተለመደው ኃጢአቴን ተናግሬ ስጨርስ ሰውየው ቀጠሉ። ሙሉ የህይወት ታሪኬን፣ ገቢዬን፣ ወጪን እኔም አይ ይቅርታ የግል ህይወቴን እንኳን ለማጋራት ፈቃደኛ አይደለሁም አልኳቸው። ለዚህ ነው ነጥብ ያዙብኝ። በነገራችን ላይ ሰውየው የምላቸው በምክንያት ነው። ቄስ እንዳልላቸው በቤተ ክርስቲያን ስራ አይደሉም። የራሳቸው ተከታይ ያላቸው የሆነ አዳራሽ ይገናኛሉ። እንደዛ ወይ ጨክነው እንደ ፍቅር ሲዝም የራሳቸው ሃይማኖት አልፈበረኩ አባ ከሌ እህተ ከሌ ምናምን። ለማንኛውም በእምነት ጉዳይ ለመግባት ሳይሆን እሳቸው በህይወቴ ጣልቃ መግባት ስለፈለጉ ግራ ገብቶኝ ነው። በዛ ላይ ከሃይማኖት መሪዎቻችን ጋር ያልተገቡ ቅርርቦች አሁን የምንሰማቸው አይነት ጉዶች እንድንሰማ ያደረጉን መንስኤዎች ናቸው ብዬ ስለማምን የራሴ ንስሐ አባት እንኳን ስለኔ ዝርዝር አያውቁም አይጠይቁምም። ብቻ ነገሩ ቢሯሯጥም የልጅቷ መጮህ የሰይጣን ስራ ነው በሚል ዘጋ ነውና ቀለበት ፕሮግራሙ ቢራዘምም ንጉስ ዘመድ ጋር መሆን ስለሌለበት አብረን በመኖር የሰይጣኑን እቅድ አፈረስንበት። እኔም በስራዬ አማካኝነት ብዙ መጥፎ ነገሮችን ስለምሰማ አይምሮዬ ተጨንቆ ይሆናል ብዬ ራሴን አሳምኜ ወደ 6 ወር ትዳሬ ገባሁ። የምን 6 ወር ደሞ ትዳር በወር መከፋፈል ጀመራችሁ እንዳትሉ፣ ቆይ ነገሩ እንዲህ ነው። ከንጉስ ጋር አብረን መኖር ጀመርን። ያው እሱ አዲስ ነው፣ እኔ ቤት ገባን። ገንዘብም ከኢትዮጵያ መጣትን ከኔ ሳይገናኝ በፊት በነበረው ቆይታ ጨርሷል። እና እኔ ያው እንኳን ትዳር ሆኖ እንዲሁም አዲስ ሰው ሲመጣ የሚያላምዱ ቤተሰቦች ጋር ስላደኩ ብዙ አልጨነቀኝም። ትንሽ ከሌሎች የተለየ ያደረኩት አንደኛውን ክሬዲት ካርዴን ሰጠሁት ስራ እስኪጀምር እና የራሱ ካርድ እስኪኖረው። ያው 10 እንደ ህፃን ልጅ ይህን ግዥልኝ እንዲል ማድረግ የለብኝም። ብቻ ትዳር ደስ ይላል። ብቸኝነትን ድል መንሳቱ፣ የሆነ ሌላ የምትኖሩለት ሰው መኖሩ፣ ከቲቪ ጋር ራት ከመብላት ከሰው ጋር እየተጫወቱ መብላት አላረ ደስ ይላል። ሰው ራሱ የሚሰጠው ክብር ለየት ይላል። ወይ ጉድ! እኔ ራሴው ማንነቴ ሳይቀየር ስላገባው ብቻ ተጨማሪ ክብር። ይገርማል። እቀበላለሁ። ምን ቸገረኝ? ወይ ጉድ! ትዳር ገራሚ ነገር። አገባው እኮ የሚለው ብስራት፣ ኩራት፣ ጫጉላ ምኑ ካለፈ ወዲያ ኃላፊነት በኃላፊነት እሱን እልፍ ስትሉ እንደገና ሌላ ኃላፊነት መሆኑን እንደኔ ዘላችሁ ከገባችሁ በኋላ ትረዳላችሁ። ያገቡ ጓደኞቻችሁንም እናንተ ትዳር ማለት እንዲህ ነው እንዴ ስትሏቸው እናውሳ ምን ጠብቀሽ ነበር ብለዋችሁ እርፍ። ምን ገጠመሽ አትሉ? እናላችሁ አቶ ንጉስ ስራ መጀመሪያ ልማር ብሎ አይቲ መማር ጀመረ። ጥሩ ሐሳብ ስለሆነ ተስማማሁ። ያልተስማማሁት እኔ ስራውዬ ስመጣ ቤቱ
5 የ7 ዓመት ልጆች ሲያብዱበት የዋሉ ይመስል ድብልቅልቁ ወጥቶ አጅሬው የፈጠረው ትርምስ እንዳይነካው ይመስል ሶፋ ላይ እንደ ድመት ቁጢጥ ብሎ ይጠብቀኛል። ለ2-3 ቀን ያበሰልኩት ምግብ ለኔ እንኳን ሳያስተርፍ ይጠብቀኛል። ሆዴ የምገምት ሰው አይደለሁም። እሱ ቢበላው ጥሩ። እኛ አባቴ ከሚላቸው ሰው አባሎች መካከል ያለ ማጋነን በሳምንት 3-2 ወንድም ከሌ መጥቶ ምሳ ጋበዝኩት የሚለው አያጣም። ብቻ ይቅርታ አድርጉልኝና አንድ ሰው ከኢትዮጵያ እንደመጣ ቢያንስ 6 ወር ለብቻው ኖሮ የሀገሪቷን ሁኔታ ካላየ ወደ ትዳር ባትገቡ መክራለሁ። ምክንያቱም ከንጉስ ጋር አንዱ ጠባችን ሁሉን አውቀዋለሁ ይላል። እንዴት አወቅ ስለው አሁን እኮ እንደ ድሮ መረጃ ሩቅ አይደለም ጉግል አደረግኩ ይላል። እሺ ብዬ ስተውለት አውቃለሁ ያለውን ሳያውቅ ይገኝና እኔን ዋጋ ያስከፍለኛል። ለምን እርዳታ አልጠየቅክም ካልኩ በቃ ጠላት ያረገኛል። እኔ ጊዜ ባለኝ ሰዓት ማብሰል የሚጨንቀኝ ሆኜ እኮ አይደለም። እንደውም ሰው የሰራው የሚጥመኝ ስላልሆን ራሴ ብሰራ መርጣለሁ። ግን ሰው እንዴት ቤት ቁጭ ብሎ ውሎ የሰራውትን ጨርሶ እንደገና ቤት ሙሉ ስራ አድርጎ ይጠብቃል? ቆይ የቱ ጋ ነው የሱ ፍቅር? እንዴት ነው ስራ ውላ ስትመጣ እንዳይረባት እስኪ ትንሽ ላስቀምጥላት የማይል ወንድ፣ ስራ ውላ ስትመጣ ቤት ውስጥ ሌላ ስራ አይጠብቃት የማይል ወንድ ይወድኛል ብዬ የማስበው እንዴት ነው? ጭራሽ እንደዛ ቤቱ ተዝረክርኮ ሲጠብቀኝ ፊቴ ሲጠቁር ምንንሽ ደግሞ ይለኛል። ፈገግታ ይጠብቃል። ይህን እንዴት ነው የቤት ራስ አድርጌ የምቀበለው? ራስ ምታት ነው እንጂ። ብቻ ሲደጋገም የውልህ እዚህ አሜሪካ ቀርቶ ኢትዮጵያ የቤት ኃላፊነት መጋራት ግድ ነው እና ስራውን ቢያንስ እንከፋፈል። ሰው መጋበዝ ካለብህ ደግሞ አሳውቀኝ በዛ አድርጌ እንድሰራ። ስራውዬ ስመጣ እንዴት ባትሰራ እንኳን የሰራውትን ቀን ሳታስቀምጥም እንደገና ምንም ነገር የማታውቀውን ነገር ከማድረግ በፊት ጠይቀኝ በማለት ደጋግሜ መከርኩ። እንዲህ አይነት ሐሳብ ያመጣው ቀን እንደ ህፃን ልጅ ቤቴ ነው ብለሽ ነው ምን ታደርጊ? ወንድ ልጅ ድሮም በሴት እጅ ሲወድቅ ይሄው ነው ይልና ተነስቶ ይወጣል። አባት ተብየው ሰው ጋር ሄዶ ያድራል። ሰውየውም እንዲያስረዱት ስደውል ልክ አልሰራሽም፣ ልጅ ንጉስ ነገ ድፍን አሜሪካን ይገዛል ብለን የምንጠብቀው ልጃችን ነው። እንዴ ልታደርጊው አቺም ጸልይ፣ ልክ አልሰራሽም፣ የሴትነት ግዴታሽን መወጣት አለብሽ። ወንድ የቤቱ ራስ ነው፣ ልታከብሪው ይገባል ነው መልሳቸው። ይቺ ወንድ የቤቱ ራስ ነው የምትባል አባባል ወንድ የቤቱ ራስ ቢሆንም እኮ ሴቷ ደግሞ ዘውድህ ናት ተብሏል። ተከባበሩ፣ ተደጋገፉ የሚል ጠፋ። ብዙ ጓደኞቼን ሳናገር እኛም ብዙ ነገር ችለን ነው የምንኖረው እያሉ የኔውማ እንዲህ ያደርጋል፣ የኔም እንዲህ ነው፣ እኔማ መሮኛል ይላሉ። ደግሞ መጽናኛቸው ለካ በሁላችንም ነው በእኔ ብቻ መስሎኝ የሚሉት ነገር። እንዲህ ጉድፈላ አንድ ችግር በሁሉም ቤት ስላለ መፍትሄ ነው እንዴ? ብቻ እኔ ግራ እንደተጋባሁ ብዙ እንዲቀየር ለመናገር ጣርኩ። እንኳን ሊቀየር የሆነ ቀን ከስራ ስመለስ ከአንድ ጓደኛው ጋር ባክህ ጨቅጫቃ ቢጤናት አርፋ በ11ኛ ሰዓት ያጋጠማትን ሲሳይ እንዳትንከባከብ ጭራሽ እንደ አሜሪካ ወንዶች ድስት እንዳጥብላት ትፈልጋለች እያለ ሲያማኝ ሰማው። ያ ቅልስልስ ጸባይኛ ልጅ ለገጸ ባህሪ የመረጠው ነው ለካ። ቀስ ብዬ እንዳልሰማው አለፍኩና ስለሱ ማጣራት ጀመርኩ። ከካርዴ ስጀምር ስሰጠው ከነበረው በግማሽ ወርዷል። በካሽ ነው ያወጣው። የት ደረሰ ስለው አባታችን ኢትዮጵያ ለማህበራችን መሰብሰቢያ እያሰሩ ነው ሰጠኋቸው አለ። እኔ ሳላቅ ስለው ያው ያንቺ ማለት የኔ ማለት ያንቺ ነው፣ በረከቱ የጋራ ነው ብዬ ነው አለኝ። ነገሩ ሁሉ አላምር ሲለኝ በቀጥታ አርሴማ ሄጄ ልጅቷን አፈላለኩ። ልጅቷ ለ3 ቀን ሱባኤ የመጣች እንጂ ጸበልተኛ አልነበረችም። ከአንድ ወንድም ስልኳን እንደምንም አገኘው። ደውዬ ያለችበት ሄጄ አገኘኋት። አቶ ንጉስ አባቴ የሚላቸው ማህበር አባል እንደነበረች በህልሙ ሚስትህ እሷ ናት ተብያለሁ ብሎ እንደኔ ገብቶ ብዙ ገንዘብ ብዝብዝ አድርጓት የነበሩበትን ስቴት ለቆ እንደመጣ ከኢትዮጵያ ይዛው የመጣችውን ሴትም እንዲሁ በፈጣሪ ስም ገብቶ
ጉድ እንዳደረጋት ደውላ አረጋገጠችልኝ። ፎቶም ቪዲዮ ሁሉ አብሮ ያሳለፉትን አሳየችኝ። ለቴቴና ለእናቴ ነገርኳቸው። አብረን እቤት ስንደርስ እንደ ደላው ድመት ሶፋ ላይ ቁጭ ብሎ ፊልም እያየ ደረስን። ንግግሩን ለቴቴ ተውኩላቸው። አንተ ይሁዳ ሌባ 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 አሉት እየዝናሽ። ተነስ ቅራቅንቦህን ይዘህ ውጣ። ክምር እንደበላ ዝንጀሮ አትገመርብኝ። በሷ ትከሻ ስትደልብ እቺ ልጅ የቀይ ጥቁር ስትሆን ያላየን መስሎህ ነው? መቼስ ትዳር ብትሆን ብለን እንጂ ተመችቷት እኮ አይደለም። ጭራሽ ሌባ፣ በአርሴማ በፈጣሪ ስም ስርቆት፣ ማጭበርበር። ወዮ አርሴማ እናቴ ዋጋህን ትስጥ። እኔስ እሪ ብለን እንደ ሀገራችን ወግ ሌባ 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 እያስባልን መንደሩን ብናዞሩ ነበር ምኞቴ። ግን እሷው ናት ብቻ ይልቀቀኝ ይሄድ ያለችው። አገር ቲያረጅ አርቴ ያበቅላል አሉ። ስንት ወንዶች መኳንንቶች በወጡበት ሀገር የወንድ ቅምጥ አፈራን። ጉድ! አንተ የምትዘርፈውስ የቴሶቹን ብር ይሁን፣ ገላው እኮ ያንተ ነው ከንቱ። በል እዚች ሀገር ዲያገም እንዴት ብለህ አንዲት ሴት ስታሰናክል ብናገኘ ብንሰማ ማስረጃህን ቀጥታ ለፖሊስ። አሁንም የሀገር ልጅ ሆነህብን እንጂ አንጠልጥለን ነበር ምን ወስደህ። በል ውጣ፣ መሰስ በል። እንኳን በጊዜ ያዝነህ አንሌባ አንተም ብሎ ወንድ ቤት ዘግተህ እንዳራስ ስትቀለም የምትውል ሌባ። እና የ6 ወር ትዳሬ እንዲህ ተጠናቀቀ። የከፋ አይመሰላችሁ? በስመ አብ። አጭበርባሪ ሆኖ ባይገኝ እንኳን ትዳር ማለት ሁሉንም ኃላፊነት በእኔ ላይ የሚጥል ከሆነ መቻሌንም እንጃ። ከዚህ ትዳር እንኳን ለቀቀሽ እንኳንም መብርሃን ገላገለችሽ ነው መባል ያለብኝ። ቤቴን በሱ ምክንያት ጠልቼ እናንተ ኪሎ ሁሉ እኮ ጨመርኩ። የስትረስ ሆርሞኔ ከፍ ብሎ ግድ የለም እንኳን ለቀቀኝ እንጂ በሩጫ በኤክሰርሳይዝ አጠፋዋለሁ። ሴቶች ግን በጣም ተጠንቀቁ። በሁሉም ሃይማኖት ከሌላ የሚመጡ መልካም መሳይ ኩዮችን ተጠንቀቁ። ሃይማኖት ሌላ ፍቅር ሌላ ብላችሁ ነቅታችሁ መርምሩ በሉ። እንደኔ ከመሆን ይሰውራችሁ። ዋናው ነገር ጤናዬ ተመርምሬ ሰላም ሆኛለሁ። ገና ይሄ ፍቅር አደን ብዙ ያሳየኛል።